ምን አሳሰባውን ይመጣሉ? አይ አልመሰለኝ እነዚህ ጉደኞች እሷን ቢብላቸው ሌላ ሚስት ፍለጋ ሄደው እንዳይሆን ነው መፈራ። አባዬ እሷን ቢብትል ሰርቀውም ቢሆን ያመጡልኝ። ይጀርስ አባዬ ሙት እቺ የተሰረቀ ሚስት ነው ማገባ። ምን ነው አሲ ምንም አትቀመጡም? አንቀመጥም። ለምን? የሄዳችሁበት አልተሳካም? አይ እንደሱ ሳይሆን እና ምን ሆናችኋል? ተቀመጡ እንጂ። የመጣንበትን ጉዳይ ሲሰጡንም አንቀመጥም። ምንድነው ተምቹ? ፋየው እንግዲህ ወቁት በነካጃችሁ ልጃችሁን ለልጃችን ለማለት ነው የመጣነው። ምንድነው የምታወሩት? ሰምተዋል እንግዲህ ፋዘሪ። አሴር እየቀለዳችሁ ነው እንዴ? አልቀለድንም። ልጃችሁን ለልጃችን እንድትሰጡልን ነው የመጣነው። ምን ልጅ አለና ምን ይዘጋችኋል? የትኛዋን ልጃችንን ነው? ስንት ልጅ ነው ያሉት? ሀንዬን ነው? አዎ ፋየው እንግዲህ እንደ ሀገሩ ባህል ወግ ልጃችሁን ሀናን ለልጃችን ተረፍ ኖላዊ ማን ነው እናንተ የደፈረኝ? ምን አባታችሁ ገለፍጣሉ? ማን የደፈረኝ እኮ ነው የምልህ። ያሆበል እና ጉርብርሜ ያሆበል ያለውን እስቲ ሽማግሌ ያደርላችሁ እስቲ ቁጭ በሉና ያለው ነገር ቁጭ በሉ። አባው ዛሬ ያው ሰላም ውድ የዓለም ቲቪ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ከሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁሉ እግዚአብሔር ሰላም ከሁላችሁም ጋር ይብዛ እያልኩኝ እና ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ እንግዲህ አበረታቱኝ እላችኋለሁ። እኔ ውዶችዬ የመዳም ቅመሟን አበረታቱ። እህታችሁ አይደለሁኝም እና እንዴት ነው የኖላዊ ተከታታዮች? መቼም ትኖራላችሁ እኔ ውስጥም እና ዛሬ እውነት ለመናገር ከኖላዊ ድራማ ውስጥ ምን ነው የተረዳሁት? በቃ ሙስሊም ክርስቲያኑ ያለው መከባበር ትምህርት የወሰድኩበት በቃ ክርስቲያኑ ሙስሊሙ ያለው መከባበር በቃ ባህላችን በጣም አስደስቶኛል እውነት ለመናገር እና እግዚአብሔር አምላክ ሀገራችንን ሰላም ያርግልን፣ ዘረኝነትን ያጥፋልን፣ እውነት ፍቅር እንደ ሸማ ያላብስልን እያልኩኝ ማለት ነው። ዛሬ ጆሮና ተምቹ አልተቻሉም ማለት ነው። የእውነት እኔን ፈታን ያደርጉኝና የእውነት በጣም ደስ ይላል ማለት ነው። ደግሞ እንዴት ነው ያማረባቸው ማለት ነው አለባበሳቸው። እውነት ሰላማችሁ ይብዛልን፣ ዘረኝነትን ከኢትዮጵያ ምድር ያጥፋልን፣ ፍቅርን እንደ ሸማ ያላብሰን። በስደት ያሉ ልጆቹንም እግዚአብሔር አምላክ በሰላም ለሀገራችን ያብቃን እያልኩኝ ውዶችዬ እንግዲህ ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ አበረታቱኝ እላችኋለሁኝና በእውነት ዛሬ እንጃ በጣም ነው ያሳሉኝ። አቶ ኖላዊ ደግሞ ዘራፋሉ ይገርማልና ሰላማችሁ ይብዛልኝ። ነውር ነው እናንተ ምን ታረጉ? እኔ ነኝ በገዛ እጄ አናቴ ላይ ወጣችሁ እንድጨፍሩ ያደረኩት። አይ እንግዲህ ረፉ ሽማግሌማ እንደዚህ አትናገሩ። መስማት ካልፈለጋችሁ ሊቀር ይችላል። አሴር ረንዶ እባክህ ስለ እግዚአብሔር ተው አትጫወቱብኝ። ስለዚህ ጸባዮትን ያርሙ እንዴ። ምንም ቢሆን እኮ ሽማግሌ ነን፣ እንዴት ይቆጡናል? አሴር ተምቹ እስቲ እባካችሁ ንገሩን፣ ምንድን ነው የተፈጠረው? ከዛማ ምን ተፈጠረ መሰላችሁ? እሺ እኔና ሽማግሌ ዞሩ ሄድን። ቤት ስንሄድ ቤት ሰው የለም።
ከዛ ገብተን ቁጭ አጅሪት ኮተቷን በዚህ በኩል ዘንቢሏን በዚህ በኩል ኧረ ጀበና የሚላትም ዛሬ